ሰላም ጤና ይስጥልን የቀሰም ቲዩብ ቤተሰቦች በዛሬው መሰናዶአችን መሪማን የምንፈልጋት ይሆናል። እስከ መጨረሻው አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። የቴዲ አፍሮ ግጥሞች ከቀላል የቃላት ድርደራ አልፈው አድማጭን በምናብ ፈረስ ጭነው ወደማያውቁት ዓለም የመውሰድ አስማታዊ ኃይል አላቸው። በኢትዮሪካ አልበም ውስጥ ከተካተቱ ስራዎች መካከል ትራክ 15 ላይ የሚገኘው መሪማ አንዱ ማሳያ ነው። ቴዲ በዚህ ስራው በባህረ ሰላጤ ሀገራትና በባድ ምድር የሚንከራተቱ ኢትዮጵያውያንን የህይወት ትግልና የውስጥ ስብራትን በረቂቅ ብዕሩ ስሎታል። መግቢያው ላይ ማዶ ባብል የመን በሰና ከተማ በማለት ታሪኩ የሚካሄድበትን ስፍራ ይለይልናል። ይህ ገለጻ ለስደተኛው ወገን የመኖሪያ አድራሻ ብቻ ሳይሆን የናፈቁትንና የብቸኝነት ማዕከል ነው። ገጣሚው የራሱን አካላዊ ለውጥ እንደ አፋር አፍሌታ የጠየመው ፊቴ በሚለው ዘይቤ ሲገልጸው ስደቱ በሰውነቱ ላይ የሚተወውን ጠባሳና በሐሩር በረሃ ውስጥ ያለውን አስቸጋሪ ህይወት ቁልጭ አድርጎ ያሳየናል። በነገራችን ላይ አፍሌታ ማለት የአፋር ማህበረሰብ ለውሃ መጠጫነት ከፍየልና ከበግ ቆዳ የሚሰራው የውሃ መጠጫ ዕቃ ነች። የሚሰራበት ቆዳም ከጊዜ ብዛት ወደ ጥቁርነት እንዲሁም ወደ ጠይምነት የሚቀየር ነው። ይህም ቴዲ ለሀገራዊ ቃላትና ለተፈጥሮ ገለጻዎች ያለውን ጥልቅ እውነታ ያሳያል። ይቀጥልና ስደተኛው በባዕድ ሀገር ጎዳና ላይ ሲመላለስ ውበቷን ያየውንና የልቡ ማረፊያ የሆነችውን መሪማን ፍለጋ የሚያደርገውን የአይን መንከራተት ያሳየናል። ለዚህም ላላት በይኝ በቃ አይሆንም ጠጋ ብለሽ አውጊኝ እስኪ ያለሽበት ሁኔታውን የሚል ርህራዬ የተሞላበት ተማጽኖ በስደት ውስጥ ያለ ሰው ያለውን የፍቅር ጥማትና የሰው ልጅ የመናፈቅ ስሜት ይገልጻል። አጎንብሰይ ስትቆዝሚ ተደግፈሽ መጥረጊያውን የሚለው ስንኝ የአካል ድካምና የስነ ልቦና መጎዳትን የሚያሳይ ምስላዊ ግጥም ነው። በዚህ ክፍል ቴዲ አፍሮ የስደት ምሬት ከፍቅር ናፍቆት ጋር አቆላልፎ በሰና ጎዳናዎች ላይ የሚቅበዘበዝን የሰው ልጅ ነፍስ በሚያሳዝንና በሚያምር ሁኔታ የመሳል ብቃቱን ያሳየናል። ይህ መግቢያ አድማጩ በስደተኛው ጫማ ውስጥ ገብቶ የባብል የመንን አሸዋንና ንፋስ እንዲሰማው የሚያደርግ የጥበብ ድልድይ ነው። መሪማ የሚለው ስም ተራ መጠሪያ ብቻ ሳይሆን ስደተኛው በባዕድ ሀገር የሚፈልገው የጠፋ ማንነቱ ወይም የናፈቀው የሀገር ሽታ ተምሳሌት ተደርጎ ሊወሰድ የሚችል ነው። ገጣሚው ስሟን ጠይቄ ብጠራት አትሰማ ሲል በስደት ምድር ያለውን ትልቁን ፈተና ይነግረናል። ይህም ብቸኝነት ሲሆን በሺዎች የሚቆጠሩ ሰዎች በሚመላለሱበት የሰና ከተማ ስደተኛው የሚከተለውና የሚጠራት አምሳያ አለው። ነገር ግን ድምፁ አየር ላይ ይበተናል እንጂ ምላሽ አያገኝም። ይህም በጠራት አትሰማ የሚለው ስንኝ በስደት ያሉ ወገኖቻችን ድምጽ ለማንም የማይሰማና ስቃያቸውና ጩኸታቸው በባድ ጩኸት የሚዋጥበትን እውነታ በምሬት ይገልጸዋል። ቀጠል ያደርግና አሳዘንሽኝኔማ ስንታለ ሆድሽ መሪማ የሚል ገለጻ የሰው ልጅ ለሰው ልጅ ያለውን ርህራይና ናፍቆትን ያሳያል። ስደተኛው የሚጠብቀው ጎዳና ብቻ ሳይሆን ሁኔታውን አይታ የምታዝንለት እንዴት ነው የምትለውን ነፍስም ጭምር ነው። ቴዲ አፍሮ እዚህ ጋር አጎንብሰሽ ስተክጂ ተደግፈሽ መጥረጊያውን የሚለውን ምስል በመጠቀም የአካል ድካም ብቻ ሳይሆን የተስፋ መቁረጥን ጥግ ያሳየናል። መቆሚያ ወይም ምርኩስ ተደግፎ መቆም ጉልበት ያለቀበትን ስደተኛ የሚያሳይ ሲሆን መሪማ ደግሞ ያንን ጉልበት የምትመልስ በቃላት የምታክም የፍቅር ጠበል ሆና ቀርባለች። መሪማ የፍቅር ጓደኛ ብቻ ሳትሆን በስደት ምድር ለሚንከራተት ወጣት ሀገር ሆና ተሰላለች። እሷን መፈለግ ሀገርን መፈለግ ነው። እሷን መጥራት የራስን ማንነት ማስታወስ ነው። ቴዲ በዜማው ውስጥ መሪማ ያ መሪማ እያለ ደጋግሞ ሲጠራት አድማጩም አብሮት በዚያ ትልቅ ናፍቆት ውስጥ እንዲዋኝ ያደርገዋል። ቴዲ አፍሮ ከግል ስሜት ተሻግሮ የኢትዮጵያውያንን ስደተኞች አጠቃላይ ገጽታ በሰፊው መልክዓ ምድር ላይ እንዴት እንደሳለው ስንመለከት ከየመን ሰና ተነስቶ መላውን የመካከለኛውን ምስራቅና የጎረቤት ሀገራትን ያካልላል። ጉዳዩን ከግል ናፍቆት ወደ ህዝባዊ ህመም ይቀይረዋል። ሊባኖስ፣ ቤሩት፣ ካርቱም፣ ባህሬን፣ ሳውዲ፣ ዱባይ በማለት የከተሞቹን ስም አንድ ባንድ ሲዘረዝር ሙዚቃው ከፍቅር ዘፈንነት ወጥቶ ወደ የስደተኞች መዝሙር ይቀይረዋል። የሚያሳዝነው ልቤ እህት ወንድሜን ሳይ የሚለውን ስንኝ የቴዲ ትልቅ ልብና ማህበራዊ ተቆርቋሪነትን ያሳያል። እዚህ ጋር የሚያለቅሰው ለራሱ ለጠፋው ፍቅር ብቻ ሳይሆን በእነዚህ ሁሉ ሀገራት ተበትነው ለሚገኙ የሰው ፊት ለሚያዩና ናፍቆት ለሚገላቸው ወገኖቹ በሙሉ ነው። ይህ የጂኦግራፊያዊ ዝርዝር አድማጩ የችግሩን ስፋትና የስደቱ ርቀት እንዲረዳው
ያደርገዋል። በአያት አምሳያዬን በጠራት አሰማ የሚለው አገላለጽ እጅግ ረቂቅ ነው። አምሳያዬ የሚለው ቃል በባዕድ ሀገር ውስጥ የራስን ወገን፣ የራስን ቋንቋ ተናጋሪና የራስ ባህል ተካፋይ የማግኘት ጉጉትን ይገልጻል። በበረሃው ሐሩርና በከተማው ግርግር ውስጥ የራስን መልክ የሚመስል ሰው ፍለጋ የሚባዝን ስደተኛ የናፈቀውን የሀገር ሽታ በሰው ፊት ላይ ይፈልጋል። ቴዲ ይህን ስሜት በዜማ ሲያዋህደው በስደት ያሉ ወገኖች የሚሰማቸውን የባዶነት ስሜትና የራሳቸውን ወገን የማየት ጥማት ቁልጭ አድርጎ ያሳያል። የሚደመድመውም ኑሮሽ እንዴት ነው በሰንዓ ከተማ በሚል ልብ በሚነካ ጥያቄ ነው። ይህ ጥያቄ መልስ የሚጠበቅበት ተራ ጥያቄ ሳይሆን የሁላችንንም የህሊና በር የሚያንኳኳ ነው። ገጣሚው እንዴት ነሽ ብሎ ሲጠይቅ በስተጀርባ ያለውን ናፍቆት፣ መገለል እና የስደት ኑሮ መራራነትን በጥያቄ ምልክት ውስጥ አስቀምጦታል። ይህ መጠየቅ ለስደተኛው ወገን ያለንን አጋርነትና ርህራሄ የሚቀሰቅስ የጥበብ መሳሪያ ነው። በመጨረሻም ቴዲ በመሬማ ግጥም ውስጥ የተጠቀመባቸው እንደ ያቤቲና ያምቲ ያሉ የአረበኛ ቃላትና ቅላጼዎች ስራው ትክክለኛውን የስደት ድባብ እንዲላበስ አድርጎታል። ይህ ዝም ብሎ ቃላትን መደርደር ሳይሆን ስደተኛው ወገን በየቀኑ የሚኖርበትን ባዕድ ዓለም በዜማው ውስጥ የመፍጠር ጥበብ ነው። መሬማ የሚለው ስምና የአረበኛ ዜማ ተደባልቀው ሲሰሙ አድማጩን በምናብ በሰንዓ ጎዳናዎች ላይ በዱባይ የሐሩር ሰማይ ስር እንዲቆም ያደርጉታል። ይህ የቋንቋ ውህደት ጥበብን ድንበር ተሻጋሪና ለተደራሲውም በተለይም ስደት ላይ ላለው እጅግ ቅርብ ያደርገዋል። በአጠቃላይ መሬማ ከዜማነት ባለፈ የስደተኛውን ነፍስ ጩኸት፣ የናፋቂ ልብ ትርታና የኢትዮጵያዊነትን ትስስር የታተመበት የታሪክ ሰነድ ነው። ቴዲ አፍሮ በዚህ ስራው የግል ስሜትን ወደ ማህበራዊ እውነታ በመቀየር በሩቅ ሀገር ያሉ ወገኖቻችን ስቃይና ተስፋ በቃላት ከትቧል። ይህ የሚያሳየን ቴዲ አፍሮ የህዝብን ትርታ የሚያዳምጥና ያንን ትርታ ወደ ዘላለማዊ ጥበብ የሚቀይር ድንቅ የስነ ጽሑፍ ሰው መሆኑን ነው። መሬማ ሁል ጊዜም በስደትና በአገር መካከል ያለውን ስስክር የምታስታውሰን የፍቅርና የወገን ተቆርቋሪነት አርማ ሆና ትኖራለች። መሬማ ባለሽበት መልካሙ ሁሉ ይግጠምሽ፣ ደህና ሁኚ። አድማጮቻችን ይህን ዘፈን እስካሁን ቴዲ አፍሮ ትርጉሙ እንደዚህ ነው ብሎ ባያስቀምጥም እኔ በራሴ በገባኝና በተረዳሁት መልኩ እንደዚህ አቅርቤዋለሁ። ሌሎች ተመሳሳይ የጥበብ መረጃዎች እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ መሰናዶ እስከምንገናኝ መልካሙን ሁሉ ተመኘው።